ሰላም ዩቲዩብ ቤተሰቦች እንዴት ናችሁ? በአሁኑ ደግሞ የመጣ ነው ኩሪፍቱ ሪዞርት ቢሾፍቱ የሚገኘው ነው። በጣም ነው ደስ የሚለው፣ የታወቀ ነው። አቀባበላቸውን ታውቃላችሁ እንዴት በቃ መሬት እንዳይነካችሁ እና በጣም ነው ደስ የሚለው። በጣም እንጆ እያደረኩት ትናንትና ነበር የመጣ ነው ከባለቤቴ ከልጄ ጋር እና በቃ ሙሉ ታሪኩን ስነግራ ትናንትና ምን አደረግን? እንደገባን ቀጥታ ሄድነው ወደ ይሄ እንደዚህ የሚቀዘፍ አለ፣ ስሙን አላውቀውም፣ የሆነ ነገር ይሉታል። እዛ ሄድን። ከዛ እንደዛ ካረኩኝ በኋላ ደግሞ መሽቶ ስለነበር ኦልሬዲ 10 ሰዓት ተኩል አካባቢ ምናምን ነበር የደረስነው። ከዛ እንደዛ ካረኩኝ በኋላ ቀጥታ ደግሞ ከዛ እንደጨረስን ወደ እራት ሄድን። እራታቸው ደግሞ በጣም ቆንጆ ነበረ። ምግባቸው በጣም ቆንጆ ነው ጋይስ። ከዛ እሱን በላንና በቃ ቀጥታ ወደ ሩማችን ሄድ ነው። ደግሞ ሩማችንን ኢንጆይ ማድረግ ጀመርን። ሩሙ በጣም ነው የሚያምረው፣ አሳያችኋለሁ። ሩሙ ኢንጆይ ማድረግ ጀመርን። ከዛ በቃ ውጪ እና ደግሞ ጉንፋን የሆነ ብቻ ከአዲስ አበባ ስንወጣ የሆነ ጉንፋን ምናምን ነገር ይዘናልና ጂንጀር ቲ ስንላቸው እሺ ትንሽ አልኮል ይኖረዋል፣ ከዛ ፔንኪለር ነው የሚባለው አሉ። ከዛ እሱን ጠጣን፣ በጣም ቆንጆ ነበረ። ከዛ ደግሞ ምን አደረግን? ከዛ ሻይ ቡና ምናምን እያልን በቃ እዛ አመሸን ማለት ነው። በጣም ደስ የሚል ነበረ። ከዛ ገና ወደዚህ ስትገቡ ማለት ነው ምን ይላሉ? ሁሉንም ነገር ይነግሯቸዋል ገና ሪሴፕሽኑ ጋር ማለት ነው። ፕሬዘንቴሽን ነገር ይሰጣሉ ሪሴፕሽኖቹ። እንደዚህ ለማድረግ ይሄንን ተጫኑ፣ እዚህ ደውሉ፣ ሪሴፕሽን ስፓ ለመግባት እንደዚህ ለማድረግ ይሄን ደውሉ፣ እዛ ደውሉ። እንደሚያምር እዩት። ያ እዚህ ጋር በጣም ስለሚያምር እዚህ ጋር ሆኜ ላውራላችሁ። አያችሁ ስለሚያምር። ከዛ በኋላ ረዘም ያለ እንትን ነው የሚሰጣችሁ መግለጫ። እዚህ ደውሉ፣ እዛ ደውሉ፣ እዚህ ደውሉ፣ የምትፈልጉት ነገር ካለ ምናምን ያሉ በጣም በክብር ነው ረዘም ያለ ገለጻ ይሰጣሉ። ከዛ ሪሴፕሽኑ እንደዛ ብሎናል። ቡክ ማድረግ ከፈለጋችሁ በጠዋት ደውሉ ብሎናል። ስለዚህ ማነው ቡክ ማድረግ ከፈለጋችሁ ቀደም ብላችሁ ደውሉ ብሎ ነበረ። ከዛ ማታ ላይ ደወልኩኝ። ጂም ማሳጅ ፈልጌ ነበረ ስላቸው እሺ ጠዋት 2 ሰዓት መምጣት ትችያለሽ አሉ። እሱን ለማድረግ አሁን በጠዋት ተነስቼ ነው እንግዲህ ወደዛ እየሄድኩ ያለሁት። ግቢ በጣም ሰፊ ስለሆነ ሬስቶራንት ለመሄድ እዛ፣ ስፓ ለመሄድ እዛ ነው የምትሄዱት እና ለዛ ነው አሁን ረዘም ያለ መንገድ እየተራመድኩ ያለሁት እና በቃ ግቢ ውስጥ ደግሞ ስትዞሩ ማለት ነው ደስ ነው የሚለው። በቃ በዚህ ወደ ላይ ነው የሚወጣው ጋይስ። እንዴት እንደሚያምር ድምፁ ሶ ሪፍሬሽንግ። የዚህ ድምጽ ነው በቃ እየተሰማች። እኔ 2 ሰዓት ድረሽ ተብዬ እዚሁ አለፈ ሰዓቱ መንገዱ። በጣም ነው እንደ ያረጋው። የት ነው የመጣሁት? በጣም ነው የሚያምረው።
አሁን በዚህ ጋር አለ እዚህ ጋር ምልክት አለ። ሶ ሬስቶራንት እና ሲኒማ ይላል። እሺ እዚህ ጋር ምልክት አለ። ስፓ ይላል። ወይ ጉድ! አንቺ ሞዴል ያለ እንደሚያምር እነዚህ ሩሞች ናቸው። በቃ ሩሞቹ ለራሱ በረንዳ ላይ እንደዚህ አላቸው። አንዱ ሩም ለራሱ 2 ቤት እየገባችሁ ነው የሚመስሉት። ውጭ ላይ ኢንጆይ ማድረግ ትችላላችሁ። ከዛ ደግሞ ውስጥ ደግሞ የራሱ ኢንቫይሮንመንት ነው፣ የራሱ ኢንቫይሮንመንት አለው። ከዛ ደግሞ ውጭ ደግሞ ስትወጡ ሌላ ቤት እየሄዳችሁ ነው የሚመስለው። በጣም ደስ ይላል። እሺ እዚህ ጋር ምልክት አለ። ሬስቶራንት ባር ስዊሚንግ ፑል። እሺ እዚህ ጋር ደግሞ ስፓ ኮንፈረንስ ሆል ይላል። ይሄ ፋይናሊ ስፓ ጋር ደረስን። ኦኬ ማይ ጉዴ! በጣም ስዊት ነው አካባቢ ማለት ነው። እቺውን በጣም ታምራለች። መደዳው በጣም ነው የሚያምረው። እሺ ስፓ ደረስን። ስዕሎቹ እንዴት እንደሚያማምሩ ዩ ጋይስ አይኮኒክ ናቸው። በቃ ሁሉ ተጠቅሞበታል። እያንዳንዷ ዲቴል እዚህ ግቢ ውስጥ ያለ ምክንያት የተቀመጠች ነገር የለችም። ዩ ጋይስ ወደ ማሳይ ገብቻለሁ እና ላሳያችሁ እንዴት እንደሚያምር። ከዛ በኋላ ግን ማሳጅ ኢንጆይ አድርጌ ስጨርስ ነው የምንገናኘው። ዩ ጋይስ ግን ሶ ኩል ካልም የሚያደርግ ሩም ነው ዩ ጋይስ ያ። ስለዚህ አሁን ቀጥታ ሳልነግራችሁ ማሳጅን ጨርሼ ወጣሁኝ። በጣም ደስ ይል ነበረ። በጣም ነው ሪላክስ ያደረኩት እና ስለ ማሳጅ አንድ ነገር ስነግራችሁ ማለት ነው። ሰላም፣ እንዴት አደርክ? ሰላም ነው? በጣም ጥሩ ጊዜ ያሳለፍን ነው። ምንም ቅር ያለ ነገር የለም። ከአባቷ ጋር እየመጣሽ ነው። እኔ ቀጥታ ወደ ወተር ፓርክ ቁርስ ቤት ነው። እሺ ቴንክ ዩ አባት። ዩ ጋይስ ያናገረኝ ትላንትና ሻንጣችንን ተቀብሎ ያስገባን ነውና እንዴት ነው ቆይታችሁ እንዴት ነበረ ምናምን ያለኝ ነውና በጣም ደስ ይላል። ሶ አሁን ቀጥታ ስለ ማሳጅ ስነግራችሁ ዩ ጋይስ ማሳጅ ስገቡ መናገር አለባችሁ። ምክንያቱም አንዳንድ ጊዜ እኔ አሁን ለራሴ ፐርሰናሊ ምን አይነት ማሳጅ ፈልጋለሁ፣ አንዳንዴ ድቁስ ተደርጊ እንደ ወጌሻ እንደሚያሽታል አይደለ፣ እንደዛ አይነት ማሳጅ ፈልጋለሁ። በቃ በጣም ባይለኛው በቃ ወገቤን ምን። ከዛ አንዳንዴ ደግሞ በቃ ሪላክስ ማድረግና ኢንጆይ ለማድረግ ብቻ ሪላክስ ለማድረግ ደግሞ ማድረገው ማሳጅ አለ። ነካ ነካ ምናምን ማሳጅ ቀለል ያለ ማለት ነው። እና አሁን የፈለኩት በቃ ቀለል ያለ ማሳጅ ነበርና ልጅቷ ደግሞ አሁን እንዴት ያውቃሉ እኔ ምን አይነት ማሳጅ እንደምፈልግ በምን ልታውቅ አትችልም። ስለዚህ እንደዛ በጣም ማሳጅ አረገችኝ። ከዛ አመመኝ። እኔ ደግሞ በቃ ከዛ አልነገርኳት። ከዛ አሳመንኩሽ እንዴ ስለኝ ትንሽ አሳመሽኝ። ከዛ በቃ ቀስ አድርጋ ማሳጅ አረገችኝ እንደዛ እንደፈለኩት ማለት ነው። እና ዩ ጋይስ
መናገር አለባችሁ የምትፈልጉትን አይነት ማሳጅ ስትገቡ እና ዞሮ ዞሮ በጣም ኢንጆይ ያደረኩት። ልጅቷ በጣም ጎበዝ ናት። 45 ደቂቃ ነበረ ማሳጁ እና ልጅቷ ደሴ ትባላለች። ጎበዝ ናት የሆነት በጣም ነው ደስ ያለኝ። በጣም ስትንከባ እንዴት ነበረ አመመሽ ወይ እንዴት ላድርገው ምናምን እያለች እየጠየቀች ነበረ። መጨረሻ ላይ ደግሞ ደስ አለሽ ወይ ምናምን ብቻ ግን መናገር አለባችሁ የምትፈልጉትን አይነት ማሳጅ። ሶ አሁን 3 ሰዓት ከ20 ምናምን ሆኗል። ለዛ ወደ ቁርስ ቦታ እየመጣሁ ነው። ኩሪፍቱ ሪዞርት እዩት እንዴት እንደሚያምር እዩት። ውድ ባለቤቴና ልጅ መጡ። the place is so cool። ከዛ እዚህ ጋር ደግሞ እነዚህ ዲቶክስ ናቸው። ዲቶክስ ጁስ ናቸው። ኦኬ ቴንክ ዩ። ዋው ይሄ ምግብ ያነሳ ነው ካለ ከዛ ደግሞ እነዚህ ነገሮች አንስቻለሁ። ከዛ ይሄ ደግሞ ፓፓያ ፓፓያ ብቻ በተልባ ነው። ከዛ ደግሞ ጃፓኒስ ኦምሌት ይመጣልኛል። ብቻ በቃ እንደዛ ነው እላችኋለሁ። ኢንጆይ አድርጌ ደግሞ እንገናኛለን። ባይ ሀዮ ሩማችን መጣን። ዩ ጋይስ ቁርሳችንን በላን ምናምን እና ምን እንደወደድኩት ልንገራችሁ። እሺ ፍቅር ነይ፣ ምን እንደወደድኩት ልንገራችሁ። ፓንኬኩ በጣም ጸዴ ነው ዩ ጋይስ። ሴንት እንደዚህ አይነት ፓንኬክ በልቼ አላውቅም። ሁሉም ነገር ቆንጆ ነው፣ ግን ስፔሻል ደግሞ ለእኔ ፓንኬክ ነው ቁርሱ ላይ እና በቃ ሩሙን ላሳያችሁ። ግን ልጄ ደግሞ እንዙር እያለችኝ ነው። ምክንያት እንዙር ይዘሽኝ እንጂ ምን አርማኒ ቀበል ይሄ ማር ዩ ጋይስ ሩማችን እንዳላሳያችሁ በጣም ተመሰቃቅሏል። ያ ግን ሩሙ ይሄ ነው። ዩሲ ፊት ለፊታችን ደግሞ ይታየናል ማለት ነው። ያ ሩማችን ይሄን ይመስላል ዩ ጋይስ። በጣም ጸዴ ስፖት ነው ያዝነው፣ ይታያል። አልጋችን ፊት ለፊት ነው ሐይቁና በረንዳው ሌላ ክፍል፣ ከዛ ደግሞ ውስጥ ስትገቡ ደግሞ ሌላ ክፍል እንደገባችሁ ተደርጎ እንዲሰማችሁ ነው መሰለኝ። 2 ሩም ነው ይመስላችሁ። ያ ቁርሳችንን በላን፣ እቃችንን ፓክ አደረግን፣ ቼክ አውት ልናደርግ ነው እና ዩ ጋይስ ነግራችሁ ቼክ አውት አደረግን። ያ ግቢውን ባሳያችሁ በጣም ደስ ይለኛል። ይሄ የሚወጣበት ከዚህ የሚለቀቅበት ነገር አይደለም። ምንም ከዚህ መውጣት አልፈለኩም። በጣም ደስ ይላል። በጣም ሪፍሬሽንግ ነው እና ደግሞ አዲስ አበባ ያለው እንጦጦ ኩሪፍቱ ደግሞ ኔክስት እንሄዳለን። ዩ ጋይስ በስተመጨረሻ ቼክ አውት አደረግን። በጣም ቆንጆ ቆይታ ነበረ። ደስ የሚል ቆይታ ነበረ። በጣም ደስ ይላል ኤቭሪቲንግ። ያ
ወተር ፓርክ መግባት አልቻልኩኝ። ኔክስት ታይም አሳያችኋለሁ። እና ደግሞ አዲስ አበባ ያለው ኩሪፍቱ ደግሞ ሄደን አብረን ፈታ እንላለን። ቆንጆ ቆይታ ነበር። ቴንክ ዩ ሶ ማች። ኔክስት ቪዲዮ ላይ ደግሞ ብዙ ነገር እንዳሳያችሁ፣ ብዙ ቦታዎች ቆንጆ ቆንጆ ቦታዎች እንዳሳያችሁ። ላይክ፣ ሰብስክራይብ፣ ፎሎ፣ ሼር ኤቭሪቲንግ ሁሉም ነገር አድርጉ። ወዳችኋለሁ። ቴንክ ዩ ባይ